የወቅቱ የክለቦች ዓለም ዋንጫ አሸናፊውና በዚህ ዓመት ጥሩ ተፎካካሪ ይሆናል ተብሎ ትልቅ ግምቶችን ያገኘው የምዕራብ ለንደኑ ክለብ ቼልሲ የወጣት ከዋክብቶቹ ተደጋጋሚ ጉዳት ማስተናገድ ክለቡ ወጥ የሆነ አቋም ላለማሳየቱ የሚነሳ ትልቅ ምክንያት ሆኗል። በወጣቶች የተገነባ ምርጥ ስብስብን እንደያዘ የሚነገርለት የለንደኑ ክለብ በተለይም በክረምቱ የዝውውር መስኮት ጥሩ ዝውውሮችን እንደፈጸመ ቢነገርም ቡድኑን በተሻለ መልኩ ማገዝ የሚችል ልምድ ያለው ተከላካይ እንዲሁም ሁነኛ ግብ ጠባቂ ማስፈረም ነበረበት የሚሉ ጥያቄዎች ሲነሱበት እንደነበር ይታወሳል። ሰማያዊዎቹ ባሳለፍነው የውድድር ዓመት ካሳለፉት ጥሩ የውድድር ዓመት አንጻር በዚህ ዓመት ጥሩ ተፎካካሪ ሊሆኑ ይችላሉ ተብሎ ቅድመ ግምቶች እንደተሰጣቸው ይታወቃል። ነገር ግን በክለቡ የሚገኙ ወሳኝ ተጫዋቾች በየጊዜው የጉዳት ሰለባ መሆን ለአሰልጣኝ ኤንዞ ማሬስካ ትልቅ ፈተና እንደሆነባቸው እየተገለጸ ይገኛል። በርካቶች አንዳንድ ጥያቄዎችን አሰልጣኙ ላይ እያነሱ ቢገኙም የወሳኝ ተጫዋቾች በጉዳት አለመኖር ቡድኑ ወጥ አቋም ላለማሳየቱ ዋነኛው ምክንያት ነው የሚሉ ቁጥራቸው ቀላል የሚባል አይደለም። ከክለቡ ወሳኝ ተከላካዮች መካከል አንዱ የሆነው ሌቪ ኮልዊል ከባድ ጉዳት ገጥሞት ለወራት ከሜዳ መራቁ ይታወሳል። ትልቅ ተስፋ ተጥሎበት የነበረው የክረምቱ ፈራሚ ሊያም ዴላፕ ለ7 ሳምንታት ያህል ለቡድኑ ግልጋሎት መስጠት ያልቻለ ሲሆን በቀጣይ ሳምንት ወደ ሜዳ እንደሚመለስ ይጠበቃል። የክለቡ ቁልፍ ተጫዋች የሆነው ኮል ፓልመር በጉዳት ምክንያት ላለፉት 4 ሳምንታት ያልነበረ ሲሆን ወደ ሜዳ ለመመለስ ጥቂት ሳምንታት እንደሚያስፈልገው ተገልጿል። አሁን ደግሞ የክለቡ ቁልፍ ተጫዋቾች የሆኑት ሞይሰስ ካይሴዶ፣ ኤንዞ ፈርናንዴዝ እና ዣኦ ፔድሮ የጉዳት ስሜት ላይ እንደሚገኙና አካላዊ ብቃታቸው አስተማማኝ አለመሆኑ ይህም አሳሳቢ እንደሆነባቸው አሰልጣኝ ኤንዞ ማሬስካ ጠቁመዋል። በተጨማሪም ቤኖዋ ባዲየሼል እንዲሁም ዳሪዮ ኢሱጎ በጉዳት ላይ የሚገኙ ተጫዋቾች ናቸው።